የፊልሙ ታሪክ ሲጀምር ሬ የተባለ ሰው አንድ መልእክት ደርሶት እያሰበበት እያሳየን ነው። መልእክቱ ላመለከተበት የረጅም ርቀት ጉዞ ውድድር በማለፉ የእንኳን ደስ አለ መልእክት ነበር። ይህ ውድድር በመላ ሀገሪቱ የሚገኙ ህዝቦች በቀጥታ ስርጭት የሚመለከቱት ነው። ለመጨረሻው አሸናፊ ደግሞ ሽልማቱ ከገንዘብ በላይ የሆነ ዕውቅና፣ ዕድልና የፈለጉትን ማድረግ የሚያስችል ነው። ቀጥሎ ሬ ወደ ውድድሩ ከእናቱ ጋር እየሄደ እያለ አካባቢው በጦርነት የተጎዳ እንደሆነ ያስቃኘናል። ከዓመት በፊት የፈነዳው ጦርነት በሀገሪቱ ላይ ከፍተኛ ቀውስ አምጥቷል። ከተሞች እንዲሁም ሰዎች ከገቡበት ድህነት ለማገገም ከብዷቸዋል። ይህ ውድድር ደግሞ ለብዙዎቹ ከድህነት ማምለጫ መንገድ ሆኖ ታይቷቸዋል። ነገር ግን በየዓመቱ 50 ሰዎች ብቻ ናቸው ለዚህ ውድድር የሚመረጡት። የሬ እናት በዚህ ውድድር ልጇን ልታጣ እንደምትችል በመገመት ሐሳቡን እንዲቀይር ትጠይቀዋለች። ነገር ግን ሬ በዚህ ነገር ውስጥ ግዴታ ማለፍ እንዳለበት በመንገር ሐሳቡን እንደማይቀይር ይነግራታል። ወደ ቦታው ሲደርሱም ልጇን አቅፋ ስትሸኘው ዳግም እንደሚገናኙ ቃል ይገባላትና ይለያያሉ። ወዲያውም ሬ አንድ ፒተር የተባለ ተወዳዳሪ ያገኝና በፍጥነት ጓደኛ ይሆናሉ። ከዚያም ከሌሎች ተወዳዳሪዎች ጋር ይቀላቀላሉ። ከተወዳዳሪዎች መካከልም ሃንክ፣ ቤከር፣ ስቴቨንስ እና ከርሊ ይገኙበታል። ከመጀመሩ በፊትም የውድድሩ ጠንሳሽና ኃላፊ ተብሎ የሚታወቀው ሰው ወደ ተወዳዳሪዎቹ በመምጣት አንድ በአንድ ስም ዝርዝራቸውን ይጣራል። ሁሉም በየተራ እየተነሱ የብረት መለያም ይቀበላሉ። ኃላፊው ያለባቸውን ኃላፊነት ለሁሉም ያስረዳል። ሀገሪቷ የጦርነት መንፈሱ እንዳለቀቃትና ከተማዎች ተገንብተው እንዳላለቁ እንዲሁም ሕዝቡ እረፍት አልባ ስለሆነ ይህ ውድድር መዘጋጀቱ በአገሪቷ ላይ ትንሽ የደስታ ምንጭና የጥንካሬ መለያ እየሆነ ስለመጣ እንዲሁም የማንሰራራትና የመታዘዝን መንፈስ በሕዝቡ ላይ እያመጣ ስለሆነ የሕዝቡን ስንፍና ይቀርፋል ብሎ እንደሚያስብ ለተወዳዳሪዎቹ ገለጻ ያደርጋል። እግረ መንገዱንም ስነ ሥርዓትና ብርታት ለመቆየት ወሳኝ ነጥቦች መሆናቸውን ያስረዳል። ንግግሩን ከጨረሰ በኋላም በውድድሩ ወቅት የሚተገበሩ ሕጎችን ይነግራቸዋል። ማንኛውም ተወዳዳሪ በሰዓት ከ3 ማይል ያነሰ መጓዝ እንደሌለበት፣ አንዳቸው ከዚህ ቢዘገዩ የመጀመሪያ ማስጠንቀቂያ እንደሚሰጣቸው፣ ድጋሚ ቢዘገዩ ሁለተኛ ማስጠንቀቂያ እንደሚደገም፣ ሦስተኛው ማስጠንቀቂያ ግን አደጋ ውስጥ የሚከታቸው እንደሆነ፣ ምክንያቱም ከዚህ ማስጠንቀቂያ በኋላ ሞት እንደሚጠብቃቸው ያስረዳቸዋል። ይህ ውድድር መጨረሻ የሚባልና የሚቆም ነገር የለውም። በመጨረሻ ብቻ አንድ ሰው መቅረት አለበት። ቀጥሎ ኃላፊው ሽጉጡን በመተኮስ ውድድሩን ያስጀምራል። እነዚህ 50 ሰዎች በብዙ መኪኖችና የታጠቁ ፖሊሶች ታጅበው ወደፊት መጓዝ ይጀምራሉ። በየቦታው የተጠመዱ ካሜራዎች ውድድሩ በየቤቱ በቀጥታ እየተላለፈ ነው። ተጓዦቹ 7 ማይል ከተጓዙ በኋላ ስለ ሽልማታቸው መነጋገር ይጀምራሉ። ቤከር ስለሚሸለመው ገንዘብ ብቻ እንደሚያስብ ይናገራል። ነገር ግን ሬ በዚህ አይስማማም። ለሀብት ብሎ ይህን ዋጋ እንደማይከፍልም ይናገራል። ወዲያውም አንድ ትንሽ ደብተር የያዘ ሃርክነስ የተባለ ሰው ደብተሩ ላይ ውድድሩ ላይ ያሉ ሁሉንም ሰዎች ስምና ቁጥር በመያዝ እንዲሁም እያንዳንዱን ድርጊት በመጻፍ ከውድድሩ በኋላ ከተረፈ ስለ ውድድሩ መጽሐፍ አሳትሞ ሀብታም መሆን እንደሚፈልግ ይነግራቸዋል። ከጥቂት ጊዜ በኋላም በዕድሜ ትንሹ ተጓዥ ከርሊ ራሱን መቆጣጠር ይከብደዋል። ሬ ከርሊን በመደገፍ እንዲጓዝ ይረዳዋል። ፒተር ደግሞ የማበረታቻ ቃል በመንገር ከርሊን ለማበረታታት ይሞክራሉ። ነገር ግን አደገኛውን ሕመም መቋቋም ከብዶት መሬት ላይ ይወድቃል።
3 ማስጠንቀቂያ ቢሰጠውም መነሳት ስላልቻለ ወታደሮቹ ወደ ሞት ይሸኙታል። ይህን ያየው ሬ በድንጋጤ ቀስ ብሎ መጓዝ በመጀመሩ አንድ ማስጠንቀቂያ ይደርሰዋል። ይሁን እንጂ ከባድ አደጋ ውስጥ ከመድረሱ በፊት ፒተር ወደፊት ሬይን ይገፋዋል። ኃላፊውም የወደቀው ልጅ እንደተወገደ በመንገርና ብዙ ሞቶች እንደሚኖሩ በመንገር ጉዟቸውን እንዲቀጥሉ ያስታውሳቸዋል። አሁን ተጓዦቹ 17 ማይል ይደርሳሉ። ሬ ሰውነቱ ይከዳውና ከዚህ በኋላ ምን ያህል እንደሚጓዝ እርግጠኛ አይደለም። ነገር ግን ፒተር ስለ መጨረሻው እንዳያስብና ዝም ብሎ እንዲጓዝ ይመክረዋል። ሰዓታት ከተቆጠሩ በኋላም ሬ፣ ፒተር፣ ሃንክና ቤከር የተለየ ወዳጅነት ይፈጥራሉ። ነገሮች በመልካም እየሄዱ እያለ አንድ ተወዳዳሪ ሙቀቱንና ድካሙን መቋቋም አቅቶት ከመሬት ይዘረራል። ብዙዎቹ ቢያዝኑም ባርኮቪች የተባለ ተወዳዳሪ ግን ቀልዶበት ያልፋል። ወታደሮቹ ማስጠንቀቂያ ቢሰጡትም መነሳት ባለመቻሉ ባለበት ይጨርሱታል። በሚገርም ሁኔታ ደግሞ ባርኮቪች የተወዳዳሪው ቁጥር በመቀነሱ በጣም ይደሰታል። 25 ማይል ላይ ሲደርሱ ደግሞ ባርኮቪች ትኩረቱን ወደ አንድ ራንክ ወደ ተባለ ልጅ ያደርጋል። መጀመሪያ በስሙ ይቀልድበታል። ከዚያም እናቱን በመስደብ የልጁን ቀይ መስመር ይረግጣል። ራንክ በጣም ይናደድና ወደ ባርኮቪች ዘሎ ይሄድበታል። በዚህን ጊዜ ባርኮቪች ይሸውደውና ከመሬት ይጥለዋል። ራንክ ለመነሳት ሲሞክር ይከብደዋል። እንዲነሳ ሌሎቹ ተወዳዳሪዎች ቢጮሁበትም አልሆነም። ራንክ ይገደላል። አሁን ሬ እና ፒተር ይናደዳሉ። ባርኮቪችንም ይወቅሱታል። ነገር ግን ጨካኙ ባርኮቪች እኔ ያልነካሁትም ተጠያቂ አይደለሁም ይላቸዋል። ቀጥሎ አንድ ተወዳዳሪ ሽንቱን ይወጥረውና መጓዝ ይከብደዋል። ወታደሮቹ ማስጠንቀቂያውን ይሰጡታል። ነገር ግን ባለመቻሉ ራሱ ላይ እንደሸና ጓደኞቹ እያዩት ይገደላል። ምሽት ላይም ጉዞ እንደቀጠለ ነበር። ሬ በመሃል እናቱን አስታውሶ ወደ ኋላ ይቀራል። ፒተር ደግሞ ካለበት ዓለም በማውጣት ሬን ትኩረቱን ወደ ውድድሩ እንዲመልስ ይረዳዋል። ሬ ምን ያህል እናቱ እንደናፈቀችው ለፒተር ይነግረዋል። ፒተርም በቅርብ እንደሚያያት ያረጋግጥለታል። ከጥቂት ጊዜ በኋላም ሬ ባለማስተዋል ፍጥነቱን በመቀነሱ ሁለተኛ ማስጠንቀቂያ ይደርሰዋል። ከጥቂት ጊዜ በኋላም በድጋሚ በመዘግየቱ የመጨረሻውና የሦስተኛው ማስጠንቀቂያ ይሰጠዋል። አሁን ይህን ማስጠንቀቂያ ለማጥፋት በውድድሩ ሕግ መሠረት ለ3 ሰዓታት ያለምንም ጥፋት መጓዝ አለበት። ፒተር ሊያበረታታው ቢፈልግም ሬ ግን እያስመሰልክ ነው እንጂ ወድቄ የአንተን የማሸነፍ ዕድል እንዲሰፋ ትፈልጋለህ ይለዋል። አሁን ተጓዦቹ ከባድ ዳገት ላይ ይደርሳሉ። በዚህ ምክንያት አብዛኞቹ ከብዷቸው ይገደላሉ። ሬ እንደምንም ግማሹን ከወጣ በኋላ ይከብደዋል።